ፈለኩት። ለምን ከኔ የሚማር ሰው ይኖር ይችላል ብዬ አስባለሁ። በመጠኑ ልትማር ይችላላችሁ። ከኔ ወደ ውጭ መውጣት የምትፈልጉ ትምህርታችሁ ያልጨረሳችሁ ሳትጨርሱ ምናምን ሀገራችሁ መውጣት የምትፈልጉ ሰዎች ተምራችሁም እንደ ደደብ ወይም ደግሞ እንዳላወቀ ሆናችሁ የምትኖሩ ሰዎች ተምራችሁ ማለት ነው። ተምራችሁ ሳትማሩ አልተማርኩም ያላችሁ የምትኖሩ አላችሁ ያላችሁ ይመስለኛል። አሁን ይሻላል። ብልጥ ከሆንክ አሁን በዚህ ዘመን አልተማርኩም ነው የምትለው። በየትኛውም ዓለም ሂደህ አልተማርኩም፣ ትምህርት የለኝም፣ ምንም አላውቅም፣ እኔ ምንም የለኝም፣ ደንቆሮ ነኝ፣ ደደብ ነኝ የምትለው ያ እኔ እንደዛ አልነበረ ልንገራችሁ። እኔ ያው ሃይ ስኩል ደርሻለሁ ግን አልተማርኩም ነው የምለው። ለምን ማለት አይጠቅምህም። ምንም ተምረህ አልተማርክ ለነሱ ምንም ምናቸውም አይደለም ማለት ነው። ምናቸው አይደለም። እነሱ እንደውም የሚፈልጉት የሌላ ዓለም የምትፈልገው ያልተማረ ነው እውነት ለመናገር ምክንያቱም የሚገዛላቸውና የሚሰማቸው ያልተማረ ሰው ነው እንጂ የተማረ ሰው የነቃ ማለት ነው። የተማረ ማለት ደግሞ የነቃ ማለት ነው፣ ነቄ ማለት ነው። እና አይሰማንም ብሎ ነው የሚያስቡት። የተማረ ሰው አይሰማንም፣ አይደነግጥም፣ በምንለው ነገር አይደነግጥም፣ አይበረግግም፣ አይፈራም፣ አይመለስም ብሎ ነው የሚያስቡት። ይይዘናል፣ ያቀናል፣ ይነቃብናል ብሎ ነው የሚያስቡት። ምክንያቱም የተማረ ሰው ሁሉ የተማረ ሰው አንደኛ ነገር ለሌሎች ሰዎች አይገዛም፣ አይሰራም። አይገዛም ማለት አይሰራልህም፣ ሰራተኛ አይሆንልህም ማለት ነው። ገብቷችኋል? ሰራተኛ አይሆንልህም። ለአንተ ሰራተኛ እንዲሆን አይፈቅድም፣ ራሱ አይፈቅድም ማለት ነው። ያልተማረ ሰው ነው ያንተ ሰራተኛ የሚሆነው። ምክንያቱም አንተ ልትወጣው ነው፣ አንተ ነው የምትገዛው፣ አንተ ነው የምትመራው። እና ያልተማረ ሰው ያስፈልጋቸዋል የውጭ ዓለም ተብሎ ስለሚታወቅ ነው ከዛ አገር ቤትን ቁጭ ብለው ሰውን የሚልኩ ማለት ነው። ምክንያቱም ሁሉ የተማረ ነው፣ አይገዛም ለማንም። እጠብ ቢባል ሲኒ እጠብ ቢባል አንድ የተማሩ ስለሆኑ ሲኒ እጠብ ቢባሉ ምንድን ነው ያልከው ነው የሚለው ማለት ነው። እና ሁሉም ደግሞ እንደ ሀገር ቤት አገሬ ነው እኮ ነው የፈለግኩት ማድረግ ይችላሉ የማይል የለም በውጭ ሀገር በአውሮፓ ማለት ነው። እውነት ልንገራችሁ ሂዶ ነው ቁጭ በጣም የሚይዝትባቸው ማለት ነው። የሚይዝቱ ራሱ አሉ። አገሩ ሆኖ ሄዶ የሆነ ነገር ስራ ከተባለ ወይም ደግሞ የሆነ ነገር አድርግ ከተባለ እሱን ሊሰራው የማይፈልግ ነገር ሀገሬ እኮ ነው ምንድን ነው የምትለው የፈለግኩትን ነገር መስራት ይችላሉ ይላሉ ማለት ነው። ምክንያቱም እንደዛ ብሎ ስለአመኑ እና ማንኛውም ስራ ሊሰሩ ይችላሉ የፈለጉትን ማለት ነው። ይወቁ አይወቁ ምንም እንትን አይደለም፣ ብዙ አስፈላጊ አይደለም። ሀገራቸው በመሆኑ ብቻ ይሰራሉ ማለት ነው። ስራውም ያውቁታል ያከናውኑታል ቢባል ብቻ ሰርተናል ብሎ ማቅረብ ብቻ ነው የሚጠበቅባቸው። ማን እንደሰራ ብዙ እንትን ግድ የለም፣ ብቻ ይሰራ አይደለ? ደሞዝ መቀበል ነው። ደሞዝ ደግሞ እነሱ አፈፍ ከዛ ነው። ዓለም እንደዚህ ናቸው። ምንም እውነተኛ የሚባል ነገር የለም በዓለም እኔ እንዳየሁት ምንም እውነት የለም። የጠፋ ነው። ትንሽ አለ ተብሎ የሚታየውና ብልጭ የሚል ቦታ ይሁን እንደ መብራት ብልጭ ትላለች በሆነ ሰው ላይ በሆነ ቦታ ላይ በሆነ አካባቢ ላይ ለዛም አካባቢ ታርጌት ይደረጋል። ለዛ አካባቢ ለዛ አይነት ሰው ታርጌት ይደረጋል። እዛ ሰው ላይ ሁሉ እጁ ይጠቁማል ማለት ነው። ጣቱ ይጠቁማል ማለት ነው። ጓደኛው ሳይቀር መጠቆም እንዲችል ያደርጋሉ ማለት ነው።
ፍቅረኛው፣ ሚስቱ፣ ቤተሰቦቹ እንዲቃወሙት ማድረግ ከተቻለ ያደርጋሉ ማለት ነው። እነዚህ ውሸት የነገሰባቸው ሰዎች የውሸት አባት የሚከተሉ በውሸት ራሳቸውን የገነቡ ሰዎች የሚፈጥሩት አጀንዳ ነው፣ የሚከተሉት አጀንዳ ነው። በዚህ አጀንዳ ላይ ደግሞ ሞት፣ መገደል አለ፣ የሚገድል ብዙ ወንጀል ይሰራል ማለት ነው። እና ብቻ ዓለም የተጠቀለቀችው በወንጀል ነው፣ በደም ነው፣ በሰው ደም ነው። እና ሁላችንንም ብቻ ዓለም በመኖራችን ብቻ ራሱ ኃጢአተኞች ነን፣ ኃጥእ ሆነናል ማለት ነው። እና እኔ የታዘብኩትን ነገር ቢኖር ምንድን ነው ያየሁት ነገር ብዙ ነገር ያየሁት ነገር ማለት ለጉራ ምናምን አይሆንን እንጂ ያላየሁት ነገር ይኖረኛል ብዬ አላስብም። ኖ የለም። ግን እኔ ለምን እዚህ ደረጃ አለሁ ቢባል ገባ እላለሁ። ከዛ ደግሞ ካየሁት በኋላ እወጣላለሁ ማለት ነው። እወጣለሁ ካየሁት በኋላ እዚህ አልቆይም። ከኔ ካደግኩበት ኢንቫይሮንመንት ጋር ማይሄድ ነገር ከሆነ እዛ አልቆይም እንጂ እዛ አልነበርኩም ማለት አይደለም። ከነዛ አይነት ሰዎች ላይ ግንኙነት አልነበረኝም ወይም ደግሞ አላቃቸውም ማለት አይደለም። አውቃቸዋለሁ፣ ግን አይቻቸዋለሁ። አይሆንም፣ ከኔ ጋር አይሄዱም። እኔ ያንን መንገድ መከተል አልፈለግም። እንደ ጎርፍ ከሚጎርፉ ሰዎች ጋር በሃይዌይ መሮጥ አስፈላጊ ነው ብዬ አላስብም። እንደዛ ስለማላስብ ነው እኔ ብቻዬን መሆን የምፈልገው ማለት ነው። እግረኛ መሆን አይሻለኝም? በሃይዌይ ከብዙ ሰዎች ውጭ በዚህ ዓለም ላይ እየኖርኩኝ በሃይዌይ መንገድ እየሮጥኩኝ ወደ ገደል ሲሄዱ ሲወድቁ መውደቅ፣ የሆነ ነገር ሲዋሹ መዋሽ፣ ከነሱ ጋር የተጋገዝኩ ከዛ ሲወድቁ ደግሞ አብረህ መውደቅ፣ አብረህ መጥፋት ከመሆን ደግሞ በዛ ላይ ደግሞ ለራስህም አይመችህም። ራስህ ዋናው ነገር ምን እንደሆነ ታውቃላችሁ? ምን እንዳልመረጥኩት ማለት ነው። መጨረሻ ላይ ስታዩ ውጤቱ ስታዩ ማለት ነው ያንን ነገር ውጤቱ ስታይ መጨረሻ ምን እንደሚሆነው አንተ ራስህ እየተቃወምክ ነው ማለት ሆኖ የምታገኘው ማለት ነው። መጨረሻ ላይ ያንን ነገር ይሄን አደርጋለሁ መጨረሻ ውጤቱ ምንድን ነው? ውጤቱ ይሄ ነው ይባላል። ውጤቱ ምንድን ነው? ይሄ ምን ይሆናል ማለት ነው? የራስህ ማህበረሰብ፣ የራስህ ዜጋ፣ የራስህ ሀገር፣ የራስህ ዓለም፣ የልጅ ዓለምም ምን ሆነሃል ማለት ነው? አጥፊ ሆነሃል ማለት ነው። የተቃወምኩ ነው። ለራስህ ለምትኖረው ዓለም የተቃወምኩ ነው የምትኖረው። ግን ያደግን ይመስለናል። የሆነ ገንዘብ ስናገኝ፣ በዛ ምክንያት ገንዘብ ስናገኝ ያደግን ይመስለናል እንጂ ተፈጥሮ ለማጥፋት የተፈጥሮን ምራቁ የጣዕሙ የለም ያንን ነገር ለማጥፋት ነው ሁላችንን የምንወራረጠው። ለጥፋት ነው። እግዚአብሔር ከሌለበት ለጥፋት ነው የምትሮጠው። እና ለጥፋት የምትሮጥ ከሆነ ደግሞ ራስህን እያጠፋህ ነው ያለው። ራስህ፣ ቤተሰቦች ምናምን ይሄ ዓለም ይሄ እግዚአብሔር የፈጠረውን ዓለም ወደ ሰው ሰራሽ እንዲቀየር እያገዝክ ነው ያለው። አስተዋጽኦ አለህ እዚህ ምድር ስትሰራ። እነዛ አይነት አስተዋጽኦ ከነሱ ጋር ከምትተባበር ከእግዚአብሔር ጋር ሆነ ትንሽ እንኳን ትሁን አትታወቅ። እሺ የምትታወቅ ሰው አትሆን፣ ችግር የለውም። ግን ትንሽ እንኳን ብትሆን እምቢም ብለህ በእምቢታ እኔ አልቃወም፣ እኔ እግዚአብሔርን አልቃወም፣ እኔ ለጥፋትም አልደግፍም ብለህ
ያንን ነገር በመስራት በማለት ብቻ ትጠቀማለህ። አስተዋጽኦም አለህ ማለት ነው፣ ይያዝልሃል። አንድ ዓለም ደግሞ የለም እንደዛ ተብሎ ደግሞ አይታወቁም። በዛ ደግሞ ማምን ሰው አይደለሁም እኔ። አንድ ዓለም ኑር ምናምን እዚህ ዓለም ነው ያለው በቃ እዚህ ኑር ምናምን የሚባል ነገር ከኔ ጋር አይሰራም። እኔ ሁለት ዓለም ነው የማውቀው። መጀመሪያ ይሄንን የሚታይ ዓለም አለ በአይኔ የሚያየው። ይህም በአይኔ የሚያየው ዓለም ደግሞ እንዳለ አውቃለሁ። አሁን እንኳን በዚህ ምድር እየኖርኩኝ መኖር ከፈለኩኝ እዛ በአእምሮ ብቻ የሚገለጥ በሰው አይን የማይታይ ዓለም እዛ መኖር እንደሚችል ራሱ አውቃለሁ። ምን ሆናል? ገነት እኮ እዚህ እኮ ከኛ ጋር እኮ ነው ያለችው። ገነት መኖር ትችላለህ እኮ። ገነት መኖር ይቻላል እኮ። ያንን ነገር ቀላል አይደለም ነው። ገነት መኖር እንደሚቻል በዚህ ምድር ሆነ ማለት ይቻላል። ገነት ማለት ሰላም መሆን፣ ሰላማዊ፣ በአለመሸበር፣ አለመጨነቅ፣ ዝም ብለህ በሚረባ በማይረባ ነገር አለመጨነቅ፣ ራስህን አሳልፈህ ለምታምነው ለምትወደው እግዚአብሔር መስጠት፣ ከዛ በኋላ ስለ ራስህ አለመፍራት። ገነት ውስጥ ፍርሃት የለም። ስለዚህ አለመፍራት ነው። በምትበላው በምትጠጣው ነገር ደግሞ አለመጨነቅ፣ በምትለብሰው ነገር አለመጨነቅ አይደለም። ይሄ ገነት ነው። ራሱ ገነት እየኖርኩ ነው ማለት ነው። እንደዚህ አይነት ኑሮ እየኖርክ ከሆነ ገነት ውስጥ እየኖርኩ ነው ማለት ነው። እና ይሄ ዓለም ገነት ነው። ገነት መኖር ትችላለህ። በምትኖረው አይነት ህይወት፣ ዕለታዊ በምትኖረው አይነት ህይወት ደግሞ በክፉ አይነት በጭንቀት እና ራስን በመጨናነቅና ውጥረት ባለበት ህይወት ስትኖር ደግሞ ሲኦል ነው ያለው ትላለህ ማለት ነው። የምድር ሲኦል ማለት ነው። የምድር ገነት ደግሞ ምድረ ገነት ተብሎ ይጠራል። የምድረ ገነት ህይወት ትኖራለህ ማለት ነው። እዚህ የኖርኩ ሰላም መሆን፣ በቃ በምትበላው ነገር አለመጨነቅ፣ በተለያዩ ነገሮችን አለመጨነቅ፣ ነገሮችን ገፍተው ሲመጡብህ ማረጋጋት፣ ራስህን ታረጋገዋለህ፣ ያን ነገር ታረጋገዋለህ። የሆነውን ነገር እንዳልሆነ መቁጠር የሆነ ምክንያቱም አብዛኛው ነገር ያልገባው ነገር ነው። ሰዎችንም እንደዛ ናቸው። ሰዎችም አብዛኛው ጊዜ እኔ የሚረብሹን ሰዎች ናቸው። እኔ ጭንቅላቴን አእምሮዬን የሚረብሹ ከሰዎች ጋር ሲሆን ነው። ምክንያቱም የማይባልን ነገር ይላሉ፣ ለእነሱ ግን ተራ ነገር ነው። ይገባኛል። ለእኔም ተራ ነገር እኮ ነበረ፣ ተራ ነገር ነበረ ለእኔ ልንገራችሁ። ያንን ነገር ግን ካሰብኩበት በኋላ ተራ ነገር አይደለም። በጣም ቫሊዩ ይሰጠዋለሁ እኔ ቫሊዩ። ችግር የለውም ሰው ባይሰጠውም ያንን ነገር ማለት የለብንም፣ ያንን ነገር ማድረግ የለብንም ብዬ እገድበዋለሁ ማለት ነው ራሴ። ምክንያቱም ሰላሜ ያስጠብቅልኛል። እና አጥር አለው ገነት፣ አጥር አለው፣ አትሄድም አይደለም። እንደዛ ነው። ሰው ደግሞ በገነት ውስጥ መኖር ከፈለግ ባውንድሪ ማድረግ አለብን። በቃ አጥር ለሰዎች እንዳይጠጉህ ራሱ። የሆነ ሰላም የሌላቸው ሰዎች አሉ። ክፋታቸው አራግፈው የሚሄዱ አሉ እንደ ቆሻሻ። እና እንደዛ አይነት ቆሻሻ ማራገፊያ እንዳልሆን በጣም ራሴን መጠባበቅ ጀምሬያለሁ ማለት ነው። ራሴ በማንኛውም ቦታ አጥር አለኝ፣ በቃ እሾህ አለኝ፣ የምከላከልበት እሾህ አለኝ፣ የተለያዩ ነገር። ሰዎች ግን ያንን እሾህ እንደምን ያስቡታል? ለምሳሌ አሁን ሰዎች የተለያዩ አድርጎ እኔን ይገልጹኛል ማለት ነው። እሱ እኮ እንዲህ ነው፣ እሱ እኮ እንዲህ ነው፣ እንዴት ከነዚህ ጋር ትሄዳለህ የሚሉትን ነገር የኔ መከላከያ ነው። እሺ እኔ ራሴን የገለጥኩ ነው። አሁን መግለጥ በሌለብን ሁኔታ ራሴን የገለጥኩ ነኝ፣ ግን ያጋለጥኩ እንደሆነ አውቃለሁ ማለት ነው። ግን ያንን ነገር ለእኔ መከላከያ መሆኑን መታወቅ አለበት ማለት ነው። ኦልሬዲ ይታወቅ። ምንም ሌላም መከላከያ አይሰጠኝም ማለት አይደለም፣ ይሰጠኛል፣ ችግር የለውም። ሰዎች ስትከላከል ራስህ ለመከላከል ብለህ የሆነ ነገር ትፈጥርና የሆነ ነገር ታደርጋቸዋለህ አይደለ? ይርቁሃል። ከዛ ርቀው ምን ይላሉ? እሱ እኮ እንዲህ ነው፣ እሱ እኮ እንዲህ ያደርጋል፣ እንዴት ከዚህ ጋር ምናምን። እሱ መከላከያ ነው። ሰዎች እንከን ሲፈልጉ ትሰጣቸውና
ሰዎች እንከን ነው የሚፈልጉት። ራሴን ለመከላከል ስፈልግ ሁሌ እኔ ለሰዎች ስህተት የሚመስል ነገር ነው የማደርገው። ሰዎች ስህተት የሚመስላቸውን ነገር ነው የማደርገው በፊታቸው ፊት ለፊት ማለት ነው። ከዛ ያንን ነገር አይተው ቦታቸው ይይዙልኛል። ገብታችሁ ኋላ ያንን ነገር አይተው ጠጋ ይሉልኛል ማለት ነው። ምክንያቱም ያፈርሱሃል። ሁሌ ከሰው ጋር የምንውል ከሆነ ጓደኛችን፣ ወንድማችን፣ እህታችን፣ ቤተሰብ ማለት ነው ቤተሰብ ሳይቀር ከእነሱ ጋር ሁሌ የምታሳልፍ ከሆነ ትፈርሳለህ ማለት ነው። ለምን ጊዜን እነሱ ነው የምትሰጠው። ቤተሰብን ከመሰረት ቤተሰብ ስለምታሳድግ ልጆች ስለምታሳድግ ይሄ እግዚአብሔር ሊቆጥርልህ ይችላል። እውነት ለመናገር ለጽድቅ ይቆጠርልሃል። ልጆች የምታሳድግ ከሆነ ልጆች የምትንከባከብ ሚስት አለችህ ምናምን ይሄ ነገር አይቆጠርም። ሰዎች እንትን እያረክ ነው፣ አትሬት እያረክ ነው፣ እያሳደግክ ነው። ልጆች ደግሞ ከምንም በላይ ተፈላጊዎች ስለሆኑ ማለት ነው። ማንኛውም ፍጡር ልጆች ይፈልጋል። ልጆች ካልተከባከብ ደግሞ ወስዶ የሚበሉ ስላሉ ማለት ነው። ልጆች የሚበሉ ሰዎች ደግሞ ስላሉ ማለት ነው። ልጆች የሚያጠፉ ሰዎች ልጆች ንጹህ ስለሆኑ ደግሞ እኛ መንከባከብ ነው ያለብን ብዬ ነው የማስበው። ልጆች የወለዳችሁ ምናምን ማለት አይደለም። ቤተሰብ ስላችሁ ፋሚሊ ሜምበር እንደሚባል የለም። ዝም ብሎ እንደ ፋሚሊ የምታያቸው ሰዎችም ቤተሰብ ዘመድም አለ። ከሩቅ ሆነ ዝም ብሎ በቃ ወዲያውኑ እኔ እንዲያደርግልኝ እንዲህ ማድረግ ፈልጌ ነበረ ብሎ አንተን ይዞ የሚዞሩ ሰዎች አሉ። እንደዛ አይነት እኔ አልፈልግም። ዝም ብሎ ሰው መጥቶ ይህንን አጋዛኝ ይህንን መግዛት ፈልጌ ነበረ ከኔ ጋና እንሂድ ሾፒንግ ይወስዳል። መጥቶ ዝም ብሎ ቤተሰብ ስለሆነ ብቻ ቤተሰብ ዘመድ ስለሆነ ብቻ መጥቶ ይወስዳል። ያጎተ ልጅ ስለሆነ ብቻ ወደ ፈለገው መጥቶ ይወስዳል። እንደዛ የሚባል ነገር የለም። ራስህን መጠበቅ አለብህ። ማንኛውም ጥሶ መግባት የለበትም ብዬ ነው የማምነው። እንደዛ አላደርግም። ዝም ብሎ ይዞኝ አይሄድም። በዚህ በቅርቡ የጀመርኩት ማለት ነው። እንደዛ አይቻልም። ሊያገኘኝ ካልፈለግኩ ደግሞ አያገኘኝም። ማንኛውም ሰው እኔ ካልፈለግኩ አያገኘኝም። የትም ቦታ አያገኘኝም። የትም ቦታ ቢሄዱ እዚህ ጋር ይሄዳል፣ እዚህ ጋር ይዞራል ምናምን ተብሎ እዛ ጋር ቢሄዱ አያገኘኝም። ምክንያቱም እኔ ራሴ እያስጠበቅኩ ነው ያለሁት፣ ሰላሜን እያስጠበቅኩ ነው። ምክንያቱም ሰው ዝም ብሎ ይለፈልፋል፣ ይዘረግፍልሃል እንትኑን ማለት ነው። እና ይከፋሃል፣ ትከፋለህ ምናምን ከነሱ ጋር ስትውል ያንን ነገር በጣም የከፋኝ በጣም በምወዳቸው ሰዎች የከፋኝ በመጣ ጊዜ ነው እኔ ይህን ነገር የተገነዘብኩት ማለት ነው። በጣም የከፋኝ መጣ ማለት ነው። በምወዳቸው ሰዎች በምወዳቸው ማለት ነው። በማፈቅራት ሴት ይከፋለሁ ማለት ነው። በጣም የሚገርመው ደግሞ ያ ነገር ነው ማለት ነው። ምክንያቱም ሌላ ልትገኝ አትችልም። የትም ቦታ ልትገኝ በምትወዳቸው ሰዎች ነው የምትገኘው። አንተ ልትጎዳም ከሆነ ልብህንም ልትሰበር ከሆነ ልትሞትም ከሆነ ሳይቀር እና ያንን ነገር ገባኝ። ከዛ ከሰው ራቅኩኝ ማለት ነው። ከሰው የራቅኩበት ምክንያት ዋናው ነገር ይሄ ነው። ከሰውም እንዳልስማማ ነው የምሞክረው ከሰው። ለምን ከሰው ከተስማማ የሆነ አንተ የሚያገኙበት መንገድ ነው ያ የተስማማው ከሰዎች ማለት ነው። ከጓደኞችም አልስማማም፣ ከሰዎች ከማንኛውም ሰው አልስማማም። አሁን ለምን ያ የኔ ወፐን ነው። አልገናኛቸውም፣ አያገኙኝም። ከተስማሙኝም አያገኙኝም። አንደኛ ነገር ከኔ ይርቃሉ። ሁለተኛ ነገር ደግሞ እኔ ደግሞ ከተስማማኋቸው ግልጽ የመናገር መብት አለኝ። ማንኛውም ነገር እንደፈለግኩ ማለት ነው። እንደፈለግኩ ስላቸው ያንን የሆነውን ነገር መገናኘት ስችል ችግር የለውም። መገናኘት ሳልችል ስቀር ቢከፋው ባከፋው ምንም አይመስለኝም፣ እነግረዋለሁ። ምክንያቱም እኔ እየጠበቅኩ እሱ አይረዳኝምና አይኔ ስሜት እሱ እንደዛ ያውንኩ ነው የመጣሁት ማለት ነው። በጣም ሲከፋኝ አይገባውም ማለት ነው።
እኔ ብቻዬን ቤቴ ሁኜ ስለምከፋ የሚያመኝ ቤቴ ስለሆነ እሱ አያይም፣ እያየ አይደለም ያ ሰው ምን እየተሰማኝ እንደሆነ። ያ ጓደኛዬ ወይም ደግሞ ያ ቤተሰቤ እያየኝ አይደለም። እኔ ግን እየታመምኩ እንትን የሆንኩ ነው። በሚያወሩት ነገር፣ በሚያደርጉት ነገር በቃ ባልተፈለገ ነገር ማለት ነው። እና ዋናው የገባ ነገር ነው ምንድነው? ሰው በእጅ ያለው ነገር ሰው ከራሱ ያለው ነገር አያይም። ከሰው አንተ ያለው ነገር ነው ትኩረት የሚያደርጉት። እና ያለህን ነገር መደበቅ፣ ያለህን ችሎታ፣ ያለህን የሰው ፍቅር ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ጓደኞች ማለት ነው። የምትጠቀመው ነገር፣ የምታደርገው ነገር፣ እቅድህ የሆነ ዕለታዊ ዘወትር የምታደርገው ነገሮች አሉ አይደለ? የሆነ ውድ የሆኑ ነገሮች አሉ አይደለ? የምታደርጋቸው የሆነ ለየት ያሉ ነገሮች፣ በዛ አይነት ነገር ወደዛ ሰው ስታገኝ ከሰው ጋር ስትሆን ወደዛ ነው። ምንድን ነው የምትፈልገው ነው የምትለው ለሰው ማለት ነው። ምንድን ነው የምትፈልገው ማለት በቃ አንተ በቃ አስተናጋጅ ማለት ነው። አስተናጋጅ መሆን ነው የሚጠብቅብህ እንጂ ለሰዎች ይሄን አድርጉ ይሄን አድርጉ ካል ያንን ለማፍረስ ይመጣል ማለት ነው። ይሄም እሱ እኮ እዛ ነገር ይሰራል። ከዛ ያንን ነገር መጥፋት አንድ ምን አለኝ መሰላችሁ? ባለፈው ዓመት ማለት ነው የሆነ ነገር ይሰራ ነበረ በየዕለቱ እና ያንን ነገርም እኔ አሳየሁት። ከዛ ሁሌ ወደዛ ነገር እንድንሄድ ምናምን ይፈልግ ነበረ ማለት ነው። ከዛ አንድ ቀን ምን አለኝ፣ ጎረቤት ብንሆን አለ። እሺ ጎረቤት ብንሆን እኮ ምናምን አልኩትና አወራን። እዛ ያወራናል ሳለ ጎረቤት ብንሆን እኮ እንደዚህ ያር ነበረ እንደዚህ እናደርግ ነበረ ምናምን ብለን የራሳችንን ስሜት መግለጽ እንትን ስንል እሱ ምን አለ፣ ጎረቤት ብሆንማ በቃ እኔ ከአንተ ጋር አንድ ላይ ብንኖር አንድ አካባቢ ምናምን ብንኖር እኔ ያንን ነገር የምታደርገውን ነገር እንድታቆም ነበረ ፍላጎቴ አይለኝም። ያንን ነገር እኮ በጣም የምወደው ነገር እኮ ነው። በጣም እና በጣም ገረመኝ፣ ደነገጥኩ ምናምን ነገር ተማርኩ። ኦኬ እንዴት ነው ማለት ነው ብዬ ምን ማድረግ አለብኝ አልኩ። ከትንሽ ቀናት በኋላ ከትንሽ ወራት በኋላ ስልኬ ጠፋ። አያገኘኝም ያ ሰው። ተመስገን አልኩኝ። ስልኬ ጠፋች። ብዙ ሰዎች እንደዛ አይነት ሰዎች እንደነበሩ በዛ ስልክ ነው የተገነዘብኩት ማለት ነው። ጠፋች ስልኬ። እውነት ነው የምላቸው። ብዙ አይነት ስልኮች ነበሩ። ብዙ አይነት ሰዎች ይደውሉልኝ ነበረ እና ስልኬን ጠፋች። ከዛ ተመስገን ውፍ አልኩ። ተመስገን የለችም ስልኬ። ምክንያቱም የለችም ስልኬ ና እውነት ነው። ይሄ ደግሞ ጠፍታለች እና እግዚአብሔር አግዞኛል እንዲህ ብዬ በቃ በጣም እገረም ነበር ነው። እስከ ቅርቡ በጣም እደነቅ ነበረ። እግዚአብሔር እኔ ስሜት ይሰማዋል እንዴ? በጣም እኮ ይሰማኛል ማለት እኮ ምናምን ብዬ ተገረምኩኝ። ስልኬ ስለጠፋ ምናምን አይደለም፣ ብዙ ነገር ከዛ ጋር ጠፍቷል። ግን እነዛ ሰዎች ምናምን ይቸገር ነበረ። ሰዎች ላይ አተኩር ነበረ። ሰዎች ውስጥ የሰዎች ስሜት ላይ ይቸገር ነበር በጣም። ሰዎች ሲደውሉልኝ ምናምን ሳላነሳ ስቀር ምናምን በሆነ ቦታ ላይ ወይም ደግሞ ሳይለንት አድርጊያት የሆነ ነገር እየሰራው ከተደወለ ምናምን ወይም ደግሞ ማግኘት ካልፈለኩኝ ስራ ካለብኝ ያ ሰዎች ይከፋቸዋል። ካገኘኝ በኋላ ለምን እንደዚህ ያደረክ ምናምን ብሎ በጣም ይከፋቸዋል ምናምን ነገር። ከዛ ምን ነው ከነዚህ አይነት ሰዎች ባልተዋወቅኩኝ ምናምን እላለሁ። ለምን የራሳቸውን ነገር ሲያስቀድሙ ምናምን ሳይ ወደ መልካም ነገር ሳይለውጡ የሆነ ነገር ስራ ሊኖረው ይችላል ምናምን አላለሁ እና በጣም ነው የገረመኝ። እንደ ስራ ፈት አድርገውኝ እኮ ነው ምናምን አልኩኝ። በጣም ተገረምኩኝ። በቃ የሆነ ልብ እየገዛው ምናምን መጣው ማለት ነው። የሰዎችን ባህሪ ማለት ነው። ኦኬ ግን እነሱም በማዋቂ ግን በጣም ትልቅ ነገር ተምሬያለሁ ማለት ነው። እነሱ አሁንም ወዳጆቼ ናቸው። ግን በስልኬ በጠፋበት ሰዓት ብዙ ርቀት ስለነበረ በዛ መሀል ያስቡት እኔ ስልክ እስክገዛ ምናምን ስልክ ጠፍተዋል። አዲስ ነገር እስካቋቁም ድረስ ጊዜ ፈጀ። ብዙ አወራት ሆነ እና አዲስ ስልክ እስኪያገኙ ድረስ ጠፋሁባቸው። ከዛ በዛ ላይ ረሱኝ ማለት ነው። ከዛ ሲያገኙኝ ስልክ እንኳን አይሉኝም። ሰላም እንባባላለን ግን
ሰላም ወዳጆቼ ናቸው፣ ጓደኞቼ ናቸው። ሰላም ይሉኛል። ግን ሌላ ጓደኛ ስለሚያገኙ በዛ መሀል ላይ እኔ ከጠፋ በኋላ ሌላ ጓደኛ ይተዋወቃሉ ከሰዎች ጋር ምናምን አይደለ። እኔ ከዛ ይረሱኛል። ከዛ ልክ ሲያዩኝ ያለህ እንዴ ምናምን ነው የሚሉኝ እንጂ አያስቡትም። የእኔ ስልክ ወስደው እንደገና ጓደኛችን ነው እኮ ምናምን ብሎ አያስቡትም። እና በዛ ነገር ተመስገን አልኩኝ። ከዛ ለብቻዬ ጊዜ ያገኘው ማለት ነው። በነፃነት በቃ እሄዳለሁ፣ እወጣለሁ፣ እገባለሁ፣ እዚህም በዚህም በዛ ፈለግኩኝ ማለት ነው። እንደፈለግኩኝ ነው። በቃ ማንም ለማንም ጊዜ አይሰጥም ማለት ነው። በጣም ደስ አለኝ፣ ተደሰትኩኝ፣ እግዚአብሔር አመሰገንኩት ማለት ነው። እግዚአብሔር ይመስገን። እውነት ይሄን የምላችሁ የእውነት ነው፣ የምሬ ነው። እግዚአብሔር አመሰገንኩኝ፣ ተመስገን። ነፃ ሆንኩኝ ማለት ነው። ምክንያቱም ብዙ ቢዚ ነበርኩኝ፣ በሰው ቢዚ ነበርኩኝ። ከዛ በፊት በሰው ቢዚ ነበርኩ እና ብዙ አይነት በሰው ቢዚ ሲሆን ሁሌ አስተውያለሁ ማለት ነው። በሰው ቢዚ ቢሆን ሁሌ ስልኬ ይጠፋል፣ የሆነ ነገር ይሆናል። ከዛ ራሴን እንትን እያልኩ አይደለም ማለት ነው ብሎ ይገባኛል ማለት ነው። ስለያዩ ለሆነ ነገር ቢዚ ሲሆን የሆነ ነገር ይጠፋብኛል ወይም ማነቃቂያ የሆነ ነገር ይሆናለሁ ማለት ነው። ከዛ ምልስ ብዬ ያስባለሁ ማለት ነው። ይሄ ነገር ተገቢ አይደለም እንዳደርገው፣ ዝም ብዬ ኤክስትራ ነው እያደረኩት ያለሁት ማለት ኤክስትራ ነገር በዛ፣ ጀስት በዛ በቃ አይደለ። ዝም ብለህ እንትን አደረገው። የሆነ ምግብ ማብላት ምናምን፣ ለምሳሌ ምግብ በጣም ስበላ እኔ ሲመቸኝ ምናምን በጣም የሚያምር አቋም ላይ ሰውነት ላይ ሲደርስ ብር ይጠፋብኛል። ብር ይጠፋብኛል ስላችሁ ብር ይጠፋል፣ ብር የለኝም ማለት አይደለም። ግን የያዝኩትን ብር ወዲያውኑ ይጠፋል ማለት ነው። በጣም እገረማለሁ። እንዴት ሰው ከእጁ ብሩ ይጠፋል? እንዴት ሰው የሚያምነውን ሰው እንዴት ብሩ ይወስድበታል? አይቻልም። ግን ለማነቃቃት ነው ብዬ አስባለሁ ማለት ነው። በቃ ኦቨር እንትን እያደረኩ ነው፣ ስፔንድ እያደረኩ ነው ለምግብ ስለተመቸኝ ብቻ ገንዘብ ይዤ ወጥቼ ምበላ ከሆነ በቃ አቁም የተባልኩ ነው ማለት ነው ብዬ። ምክንያቱም ችላ ብዬው ብዙ ገንዘብ ይዣለሁ በኪሴ አድርጌው ማላቅ በኪሴ ብዙ ይዛለሁ ማለት ነው። አድርጌው እኮ አላውቅም እኮ እንደዛ። ሌላ ጊዜ እኮ ብር እኮ በኪሴ እኮ አይልይዝም፣ ብር እንዲካሽ በኪሴ አይይዝም። ሌላ ጊዜ ግን እንደዛ አይነት የሆነ በዛ ዲዛይር ላይ ወይም ደግሞ በዛ አይነት እንደዛ የፉድ ዲዛይር የለም፣ የሆነ የምግብ ዲዛይር የሚያደርግ የሆነ የልብስ ዲዛይር ሲያደርግበት ብር ትይዛለህ። ብር የሚይዙ ሰዎች የሆነ ለአንድ ነገር ፍላጎት የመግዛት የቁሳቁስ በአይን የምታይ ነገር ፍላጎት የመግዛት ሱስ ያለባቸው ሰዎች ናቸው በእጃቸው ካሽ የሚይዙት፣ ብር የሚይዙት ምናምን ብዙ ካሽ የሚይዙት ማለት ነው። አብዛኛው ጊዜ የሚይዙት ማለት ነው በብዛት። ከዛ ይጠፋብሃል። ከጠፋብህ እንደገና እንትን ተመልሰህ ከመጣ ከዛ በኋላ አትችለውም፣ አትቆጣጠረውም። እና ራሴን የማረጋጋው በዛ ነው። ራሴን እኔ የምነቃው ራሱ እውነት ለመናገር የታዘብኩት እንደዛ ሲሆን ነው። የሆነ ነገር ሲፈጠር አካባቢ ድንግጥ እላለሁ። በቃ ይግራምን ማለት ነው። እኔ ብር ሲይዝ ማንም በኪሴ ብር ከያዝኩ ማንም ምን ማለት ነው በቃ አውጥቶ መክፈል ነው፣ መስጠት ነው፣ እንትን ማድረግ ነው ማለት ነው። በትኛው ነው የምገባው ቤቴ። ማንም እኔ ለማንም አያቀኝም፣ አያራቀው፣ ምን አገባኝ ምናምን የሚባል ነገር የለም። ምንድን ነው እንደዛ የሚያደርገኝ ነው የምለው። ራሴን እጠይቃለሁ። ምንድን ነው በቃ እጨነቃለሁ ማለት ነው። ምንድን ነው እንደዛ የሚያደርገኝ? ምንም የለኝም። አሁን ምንም እኔ እኮ ሌላ ነገር እኮ ልሰራ እኮ የሄድኩ ነው ብር ይዤ። ግን የሆነ ነገር ሰው ከጠየቀኝ ወይም የሆነ ነገር ትሁኛለሁ ምናምን ካለ ሰው አውጥቼ እሰጣለሁ እና ብር መያዝ ከዛ በኋላ አቆምኩኝ ማለት ነው። እና ለዚህ ነው ማለት ነው። አሁን ደግሞ ካርድ ብትል ካርድም ሰዎች አለን እኮ ካርድ እኮ ሰዎች ራሱ በመንገድ ላይ የሚጠይቁ ብር፣ በጎዳና ላይ የሚጠይቁ ብር ራሱ ምን ሲለኝ የሰማሁት ባለፈው በሌሊት ከስራ ሌሊት ወጥቼ ማለት ነው። የሌሊት አንድ ቀን ነው የሚሄደው እና ለሌሊት አንድ ቀን ስራ ሄጄ ስመለስ ያገኘኛል ያ ልጅ እና ምን ይለኛል፣
ዛሬ የለኝም ምናምን ብለህ ልታልፍ አይፈቅዱልም። እዛ እኮ አለ እኮ ማሽን እኮ አውጥተህ ስጠኛል። እኔ ግን የለኝም፣ ካርድ ግን የለኝም፣ ከኔ ካርድም የለም። በዚህ አጋጣሚ ካርድም አልይዝም፣ እስካሁን በካርድ ገንዘብ አልይዝም። ለምን ከካርዱ እንትን ዲክላይን የሆነ የበፊት ዲክላይን የሆነ ይወስዳል። የሚወስዱ አሉ፣ ከካርድ የሚወስዱ አሉ ሲላችሁ የድሮ እንትን የነበረ የድሮ ሲከፈል የነበረው በየወሩ ከፍለው የነበረው እስካሁን ይወስዳሉ ማለት ነው። ሲያቆም ራስህ ካላቆምከው አይቆምም ማለት ነው። እንደዛ ስለሚያጋጥመኝ በካርድም እንትን አልተውም፣ ብር አልተውም ማለት ነው። እና ምን አለኝ የለኝም ስለው ሌሊት እኮ ነው ሌሊት 9 ሰዓት ምናምን ምን ይለኛል፣ እዛ አለች እኮ ማሽን ኤቲኤም ስላለ እዛ ተጠቀም፣ እሱ ይሰራል እና ከዛ አውጥተህ ስጠኝ አካል በጣም እንትን አልኩኝ። ከዛ አይ የለኝም ምናምን ብዬ ዝም ብዬ አለፍ አልኩት። ቤተሰብ በጣም ነው ያሰብኩበት። በጣም እና ብር መስጠት ኮንቱ ነው ምናምን ማለት አይደለም፣ ግን ለሰዎች የለመነህን መስጠት ጥሩ ነው፣ አሪፍ ነው። ግን ከመጠን ከልክ በላይ መሆን የለበትም። መጠኑ ልኩ ማለፍ የለበትም እንጂ ብር መስጠት አሪፍ ነው። ብር ለሰው ማገዝ ማለት ነው፣ አሪፍ ነው። ስታገዛቸው ሰዎች ግን ስለሚለምዱ ጥንቃቄ መደረግ አለበት። ይለምዳል ሰውና ከለመደ በኋላ ያልፋል፣ አይጠብቅም። መስመሩ ወይም ደግሞ ልኩ ወይም ደግሞ ገደቡ የለውም። የሰው አይቆምም እና ወጣ ያለ ባህሪ እስኪያሳዩ ድረስ ይሆናሉ ማለት ነው። ሰዎች ከለመዱ ማለት ነው። ያስለመድካቸውን ነገር እስካደረግ ድረስ በጣም ካላደረግ አንድ ቀን ካላደረግ አለቀ። እነዛ ራሱ እኔ ለሰዎች እላላካለሁ፣ ሰውን አከብራለሁ፣ ሰውን እላላካለሁ። ችግር የለብኝም። እንደ ታናሽ ነው የምንላላከው፣ ለታናሾችም እንደ ታናሽ ነው የምንላላከው። ግን በቃ ትክክል አይደለም ብዬ እስካምን ድረስ በጣም ባልተመቸኝ ሰዓት ላይ ባልተመቸኝ ጊዜ ላይ በጣም ያልተፈለገ ባህሪ ያልተፈለገ ቃላት ምናምን ያወጣሉ ሰዎች፣ ሴቶችም ወንዶችም ማለት ነው። በጣም በዚህ ነገር በጣም ከፋኝ። ቢከፋኝም ግን የኔ ስህተት ነው ብዬ ነው ያመንኩት። ምክንያቱም እንደዛ መሆን አልነበረበት እና እንደዛ መሆን አልነበረበት። ሰው የራሱ ምርጫ አለው። ማንኛውም ሰው እንደዛ መሆን ይችላል። ግን እንደዛ መሆን ግን አይቻልም ብዬ ግን ለእኔ ነው የተናገሩ፣ ራሴ ማለት ነው፣ ለራሴ። ምክንያቱም አንዳንድ ሰዎች ምን ይላሉ፣ ሚስትህ ካገዝካት ምን ችግር አለው ምናምን የሚለዋሉ። ሚስት እኮ ትርቃሃለች እኮ። ጓደኛ ሳይቀር ከተላላካት ምናምን ለጓደኛ ዴት አድርጋት ምናምን ከተላላካት ምናምን ትርቃሃት፣ ንቀት ነው የሚገባባት ውስጧ። አግዞኛል ምናምን አትልም። ምክንያቱም ሳይቀጠር እንደዛ አድርጎ የሚሰራ የለም፣ ሳይቀጠር የሚያግዛት ያለ ያንን ነገር ስላልቀመሰችው በነፃ ስለምታደርግላት ያለኸው ትንቃሃለች፣ ይንቃል ወይም ጓደኛ ማለት ነው። ምክንያቱም በነፃ የሚያደርገው ባሪያ ብቻ ነው ማለት ነው። የሚገዛ ለሆዱ የሚገዛ ሰው ብቻ ነው ማለት ነው። ለሆዱ የሚገዛ ለመብሉ ለሆዱ የሚገዛ ሰው ባሪያ ይባላል ማለት ነው። እና ለጥቅም ነው የሚገዛው ሰው። እና እኔ በዚህ ምክንያት በጣም ስለከፋኝ፣ ሰዎች ስላስከፉኝ፣ ሰዎች የተለያዩ አይነት ሰዎች ማለት ነው፣ ወንድም ሴትም፣ ጓደኛም ፍቅረኛም፣ ሁሉም ነገር ያንን ነገር ስለተማርኩኝ
ልነግር የፈለጉት ማለት ነው። በነፃ አታድርጉ። ማንኛውም ሰዓታችሁ፣ ጊዜያችሁ በነፃ ከሰዎች ጋር ራሱ አታሳልፉ። በነፃ አታድርጉ ማንኛውም ነገር። እያንዳንዷ ሰዓት ጊዜ አላት፣ ጥቅም አላት እና እያንዳንዱ ሰዓቱን መብከን የለበትም። እኛ ሰዓቱን መባከን የለብንም። ለምን እኔ አላባክንም አሁን ከአሁን በኋላ ሰዓት። ለምን ገንዘብ ሲቀየር ወደ ገንዘብ ሲቀየር ወደ ሀብት ነው። ሰዓት ራሱ ሀብት ነው ማለት ነው እና ራሱ በእስር ቤት ስትሄድ ስንት እንደሚቃጠል በእስር ቤት 2 ቀን 3 ቀን ቆይተ ብትወጣ እዛ ሆነ ምን አይነት ነገር እያለፈኝ ሆነ ነው የምትጨነቀው አይደለ? ትጨነቃለህ። እስር ቤቱ የሄደ ሰው እዛ ሆኖ ምን እያለፈኝ ይሆን፣ ምን እየተሰራ ይሆን ብሎ ውጭ ምን እያለ ይሆን ብሎ ያስባል። በዛ ቅጽበት ደግሞ ምን እንደሚያጋጥም ውጭ ብትኖር ምን እንደሚያጋጥምህ አታውቅም። ሌላ ዓለም ውስጥ በአንድ ቅጽበት ነው ሰዎች የሚቀየሩት ማለት ነው እና መጠንቀቅ አለብን ብዬ አስባለሁ። እግዚአብሔር ይጠብቀን። ኤኒዌይ ከእስር ከተለያዩ ከመጥፎ ነገሮች ማለት ነው፣ ከክፋት፣ ከእስር፣ ከክፉ፣ ከአደጋ እግዚአብሔር ይጠብቀን እንጂ ትንሽ እንትን ካልን ዝልፍ ካልን በአንድ ቅጽበት ናት ሰዎች የሚያልፍላቸው፣ ሰዎች ወደ ሌላ ህይወት የሚሸጋገሩት ማለት ነው። ወይም ወደ ጥፋት ወይም ደግሞ ወደ ልማት የሚሄዱ ሰዎች፣ ወደ ሀብት ወይም ወደ ድህነት የሚሄዱ ሰዎች እንደዛ ናቸውና ጊዜያችንን እንጠቀም ማለት እፈልጋለሁ። ያንን ነገር ነው የተማርኩት እኔ። ሰው ቆጥሮ ቆይቶ ከ1 ሰዓት በኋላ ይመጣል። ሰው በዚህ ሰዓት ኑ ብለው በሚቀጥለው 2 ሰዓት ላይ ግን እንደሚመጡ ራሳቸው ያሳምኑታል ውስጣቸው። ግን ለሰው ሲናገሩ ግን በዚህ ሰዓት ነው ይላሉ። እነሱ የሚመጡበት ሰዓት ግን ሌላ ነው። እሱ ግን ለራሳቸው ሚስጥራውያን ናቸው፣ ለራሳቸው ነው የሚይዙት ማለት ነው። እርስ በርሳቸው ደግሞ ይናበባሉ ማለት ነው እንደዛ እንደሚመጡ። ከዛ በኋላ ሰው እዛ ይጠብቃቸዋል። እነሱ ስራቸው ሰርተው ቀስ ብለው ተረጋግተው ይመጣሉ ማለት ነው። ሰው ግን ስራ አስፈትቶ ማለት ነው። ያ በቃ እንደ ጀብድ እንደ ጀግንነት ነው ለነሱ፣ እንደ እንትን ነው። በእሱ ነገርም ይቀልዱበታል፣ ይስቁበታል፣ ይዝናናሉ ማለት ነው። ያንን ነገር ስላደረጉ ደስ ይላቸዋል፣ ይዝናናሉ። ይሄ ነውና ጊዜያችንን ባናባክን። ጊዜያችሁ በነፃ ለሰዎች አትስጡ፣ ለተለያዩ ነገሮች ጊዜያችሁ በነፃ አትስጡ ለማለት ፈልጌ ነው። እና እንደዚህ ነው ሁሉም ጊዜ ስትሰጥ ሀብትህ ስለምትሰጥ፣ ሀብትህ በነፃ የሚወስድ ሰው ደግሞ ምንም ሳያደርግ በነፃ የሚያገኘው ሰው ደግሞ ይንቅሃል። ምክንያቱም የሚንቅህ ይህን ነገር ሰጥተኛል በነፃ ብሎ አይደለም፣ ኃይልህ እየተወሰደ ነው ማለት ነው። ድሬን ያደረገን ነው ማለት ነው። ድሬን ያደርጉኛል እነዚ አይነት ሰዎች። እኔ ከእነሱ ጋር እንትን ስል እያሸፉብኝ እንደሆነና የቀለዱብኝ እንደሆነ ከኋላ ምን እያል እንደሆነ ይሰማኛል ውስጥ፣ ምን እያለኝ እንደሚሆን ይሰማኛል ውስጥ እና የኔ ኃይልም የወሰዱ እንደሆነ ሳክ ያደረጉ እንደሆነ ውስጤ ይከፋዋልና ለዛ ገባኝ። ለምንድን ነው እንደዚህ የሚሰማኝ እል ነበረ በፊት። አሁን ግን አውቄዋለሁ ማለት ነው ያን እንደሆነ። የማይመለከታቸው ሰዎች ናቸው ጊዜ ያሳለፉ የነበሩት ማለት ነው። የማይገባቸው ማለት ነው። ምንም ግድ የሌላቸው ሰዎች ዝም ብሎ ስላገኙ ብቻ ምንድነው የሆነ ነገር ለመስማት በጆሯቸው ምን እንደምላቸው አነጋገሬ ምን እንዳልኩ ስለማን ምን እንዳልኩ ለማወቅ ብቻ የሚመጡ ሰዎች እንዳሉ ገባኝ ማለት ነው። ወሬ ለመለቃቀም ወሬ ለመውሰድ ማለት ነው። እና ይሄ ነው።